ሰላም ጤና ይስጥልኝ ውዴት ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እንዴት ከርማችኋል? ጾሙስ እንዴት ነው? ቆንጆ ነው አይደለ? ዛሬ ደግሞ ይዤላችሁ የመጣሁት ደግሞ የስፕሪንግ ሮል አሰራር ነው። ለሱም ደግሞ የሚያስፈልገን ደግሞ እዚህ ጋር በውሃ ብርጭቆ 1 ከሩብ የሚያክል ዱቄት እጠቀማለሁ። እንዲሁም ደግሞ አንድ አነስ ያለ ሽንኩርት፣ ጥቅል ጎመን፣ ካሮት፣ ባሮ፣ ቃሪያ፣ ፐርሲል እያለን ቅመሞቹንም እንደዚሁ ደግሞ እየተጠቀምን የምንሰራው ይሆናል። ደግሞ ወደ አሰራሩ እንግባ። በመጀመሪያ ግን የምሰራው ግን ማቁላላት ነው ማለት ነገሮቹን ሰርቼ መጀመሪያ አስቀምጣቸዋለሁ። ከዛ በኋላ ነው ደግሞ ቂጣውን ደግሞ የምንሰራው። ደግሞ አሁን ወደ አሰራሩ እንሂድ። አሁን እዚህ ጋር መጥበሻዬን እያጋልኩት ስለሆነ አንድ ራስ ያልኳቸውን ሽንኩርት ጨምራለሁ። ያው እንደምንጠቀመው የዱቄትና የስፕሪንግ ሮል ቂጣ ያክል ነው ያው የምንለው የምናቁላላው። እናንተም እንደ ብዛቱ እንደምትፈልጉት የሰው መጠን ማብዛት ትችላላችሁ። እኔ አሁን አነስ ያለ ነው፣ ብዙ አይደለም፣ ትንሽ ነው የምሰራው። ያው ብዙም እንደ ወጥ ጥብስ አናደርገው። ስለዚህ ሞቅ ነው የምናደርገው። ትንሽ ዘይት ጨምራለሁ። ካሮቱን ጨምረዋለሁ ያው ሞቅ ስለሚል። ይሄን ደግሞ ጠበስ አድርጌው ደግሞ ትንሽ እሳት አስመጥቼው መለሳለሁ። አሁን ጥቅል ጎመኑን ደግሞ ጨምራለሁ። አሁን ቆንጆ ሆኖ እየበሰለልኝ ነው። ትንሽ ጨው ጨምራለሁ። ያው ጾም ስለሆነ ነው በአትክልት የምሰራው። ጾም ባይሆን ኖሮ በስጋ ይሰራል። በተለያየ በምስር፣ በሩዝ፣ በብዙ ነገር መሰራት ይችላል። ስፕሪንግ ሮልም ሆነ ሳምቡሳም ሆነ እንደሱ ይሰራል። ይሄ ግን እንደ አማራጭ በሁሉም ጊዜ መብላት የምንችለው ቀለል ያለ ቆንጆ ነው። የአትክልት እንደዚህ ሲሆን ቆንጆ ነው። ቅመም እዚህ ጋር ከሙን አለኝ። ብዙ ጊዜ ለሳምቡሳ ከሙን ሲገባበት ይጣፍጣል፣ ቆንጆ ነው።
ዘይት ለሽንኩርቱ ያክል ነው እንጂ የሚገባው በኋላ ስንከተው ስለሚንጠባጠብብን እንደዚህ ዘይት ማነስ አለበት። አሁን ይሄ ዘይት ምንም የለውም እና እንደዚህ ነው መሆን ያለበት። እና አሁን ደግሞ ፐርሲሌን ጨምራለሁ። ይሄው ከለሩንም ስታዩት በጣም ደስ ይላል። ለነገሩ ጣዕሙም በጣም ነው ቆንጆ የሚሆነው ያትክልትም ስለሆነ ቆንጆ ነው። ለዚህ ቻናል ደግሞ አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ እላለሁ። በጣም አመሰግናለሁ። እንዲሁም ደግሞ እያበረታታችሁኝ ያላችሁ ሌላ ጊዜ ሼር እያረጋችሁ ኮሜንት እየሰጣችሁ ላይክ እያረጋችሁ የምታበረታቱኝ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ብያለሁ። አሁን በቃ ቃሪያውን ጨምሬ ከዚህ በላይ አላበስለውም። ቃሪያውን ጨምራለሁ። ለልጆች ከሆነ ግን ቃሪያ ባይገባበትም ችግር የለውም። ያው ይሄ አሁን ለአዋቂ ብለን ስለሰራነው ነው። እኛ ማቃጠል ቃሪያ ከሆነ ግን ያው ብትጠቀሙት ልጆችም ይበሉታል። አንዳንድ ልጅ ደግሞ ያው ቃሪያም ይወዳል። በቃ ይሄን ያህል አድርጌ አላበስለውም ቃሪያውን። አሁን እዚህን ያህል በቃ በቂው ነው መብሰሉ። አሁን ቂጣችንን እናዘጋጃለን የስፕሪንግ ሮሉን እና ወደዛ እንሄድ። ተመልካቾቼ አሁን ደግሞ ቂጣውን እናዘጋጃለን። ትንሽ ጨው ጨምርበታለሁ። ይሄን ያህል ጨው ይበቃኛል። እንዲሁም ደግሞ ትንሽ ዘይት ጨምርበታለሁ። ቂጣው እንዲታዘዝልን ነው እና ጥሩ ያደርገዋል። ያው ቂጣውን ቫኒላ እንደሚፈለግ ነው የማይጨምር ሰው አለ። እኔ ግን ትንሽ ቆንጆ እንዲያደርግልኝ ቃናው ትንሽ ልጠቀም ብያለሁ። አሁን በእጄ ነው ማቦካው። እጄ ታጥቤ ነው የመጣሁት። ካደበላለቅን በኋላ ትንሽ ውሃ ያረግን እንዳይቀጥንብን አነሳነስ ያረግን ማብካት። እሽት አድርጌ አብኩቼ ደግሞ መለሳለሁ። ይሄው ተመልካቾቼ እንደዚህ አድርጌ ቆንጆ አድርጌ አብኩቼው ተመልሻለሁ። አሁን ይሄንን ለተወሰነ ቦታ ላይ ቆራርጠዋለሁ። እንዲህ እንደሚያመቸኝ አድርጌ አነሳ አድርጌ እንደዚህ ቆርጠዋለሁ። እንደዚህ ልልት እስከሚል ድረስ ቆንጆ አድርጌ ነው ያሸሁት። ያው እንዲታዘዝልን እጃችን ላይ እንደዚህ አነሳ አድርጎ መቆራረጡ ጥሩ ነው። እንዲህ ቆራርጬዋለሁ። ያው እኔ እንዲያመቸኝ ብዬ ነው። ከዛ እያንዳንዷን እንደዚህ እያደረግን እንዲህ እያደረግን በደንብ እናስተካክለዋለን። እንደዚህ አድርገን እናስተካክላቸዋለን። ይሄው ተመልካቾቼ እንደዚህ አድርጌ አስተካክያቸዋለሁ። የተወሰኑትን እዚህ ጋር አንጥቻቸዋለሁ እና እንደዚህ አድርገን ትንሽ ዱቄት እያደረግን ከዛ ይሄንን መዳመጥ ነው ማለት ነው።
እንዲህ እያገለባበጥን ትንሽ ሳሳ ብሎን እስከምንፈልገው ደረጃ ድረስ እናድርገዋለን። ወደ ጎን ማሰፋው እኔ ወደ ጎን በክብ ቆርጬ ስለምሰራው ነው። ርዝመት ኖሮልኝ ብዙ እንዲወጣልኝ ትንሽ 1 3 4 ከወጣልኝ ብዬ ነው። ይሄን ያህል ከሆነልኝ በቂ ነው። አሁን በዚህ በክብ በዚህ በመቁረጫው ነው የምቆርጠው። ስፕሪንግ ሮል ነበር ያሰብኩት ግን ወደዚህ ቀይሬዋለሁ። ሌላ ጊዜ ደግሞ ስፕሪንግ ሮል ይዤ እመለሳለሁ። አሁን እንደዚህ አድርጌ እንደዚህ እየቆረጥኩኝ እሰራለሁ ማለት ነው። የተወሰነው የወጣውን ከሌሎቹ ጋር እያደረግኩ መዳመጥ ነው። አሁን እንደዚህ ሲወጡልኝ ይሄው ተመልካቾቼ እዛ ጋር እንደዚህ ሰርቻለሁ። አሁን ደግሞ እስቲ ለእናንተ ለማሳየት ብዬ ነው። እንደዚህ ያክል አድርገን ቁሌቱን ሳቁላላ መጨረሻ ላይ ቪዲዮ ውስጥ አልገባልኝም እንጂ ባሮ ጨምሬበታለሁ። ባሮ ሲኖረው በጣም ቆንጆ ነው እና ባሮ መጨመሩ ጥሩ ነው። ከዛችን አሁን የእቺኛዋን እንደዚህ አድርገን እናጣብቃታለን። መጀመሪያ ላይ አንዱ ካንዱ ጋር እንዲያያዝልን ውሃም ማድረግ ይቻላል። ውሃም ቀባቀባ አድርጎ ማጣበቅ ይቻላል። እኔ ግን ውሃ ስላልፈለኩ እንደዚህ ነው አድርጌ ማጣበቀው። አሁን ስንጠቀልል አንድ እጃችንን እንደዚህ ያመጣን እንደዚህ ያደርግን ነው የምንሰራው። ከዛ ቅርጹ ቆንጆ እንዲሆንልን ማለት ነው። እዚህ አካባቢ በሹካ ማድረግ ይቻላል። በሹካ ግን አንዳንድ ጊዜ ሊጡ ከቀጠነ ጥሩ አይመጣም። በዚህ ግን ቆንጆ ነው የሚመጣው። እንደዚህ በኋላም ሲጠበስ ያምራል። እንደዚህ ማለት ነው። እንደዚህ አድርጋችሁ በቃ ይሄውን በኋላ ስንጠብሰው ራሱ ቆንጆ ነው የሚሆነልን። እንደዚህ ያረግን ብዙ ምን ሰራ ከሆነ ጊዜ በጣም ይወስድብናል። እናችን አሁን እንደዚህ መጀመሪያ ላይ ማጣበቅ ከዛ እየሳብን የውስጠኛው የምናረጋውን ስጎ በጣም ከበዛ ጥሩ አይሆንም። ይወጥራውና እዚህ ጋር የምንሰራው ቅርጹንም አይሰጠንም። ያው ተመልካቾቼ በጣም ቆንጆ ናቸው። እንዲህ አድርጌ ደግሞ ሰርቼ እመለሳለሁ። ይሄው ተመልካቾቼ እንደዚህ አድርጌ አስተካክያቸዋለሁ።
አሁን ዘይት እዚህ ጋር ያፈላሁ ነው ወደ መጥበሱ እንሄዳለን ማለት ነው አሁን ያንዳንዱን ያነሳን በመሐከለኛ ሙቀት ሲሆን ቆንጆ ነው ዘይቱ ሲፈላ በጣም ማይፍላ በጣም አይብረድ ዘይት እንዳይወጣብን ቶሎም ደግሞ እንዳይገለበለብብን እንደዚህ ማድረጉ ጥሩ ነው ያው ጾም እንደመሆኑ መጠን ለጾሙም አሁን በጣም ቆንጆ ነው እንዲህ በአትክልት እየሰራን ብንጠቀም ይሄው ተመልካቾቼ ቆንጆ ሆኖ እየበሰለ ነው አሁን እንዲቃስ እያልኩ እየገለባበት ቁሳቱን ማነስ ያለ ነው ስለዚህ ቃስ እያለ ሲያበስለው እንደዚህ ቆንጆ ይሆናል ቅላቱም እያማረልን እንደዚህ ጥሩ ይሆናል አሁን ይሄንን አውርጄ ለምግብነት አቅርቤ ደግሞ መለሳለሁ ይሄው ተመልካቾቼ በእንደዚህ አይነት ሁኔታ ጨርሻለሁ የዛሬው ምግብ በጣም ቆንጆ ነው የሆነው አበሳሰሉን በጣም ነው ደስ የሚለው የሚፈልግ ሰው ከቃሪያው ጋር መብላት ይችላል አንዳንድ ሰው አሁን ከሳምቡሳ ጋር ቃሪያ መብላት ይወዳል አይደለ እና እንደዛም መብላት ይቻላል ግን በጣም ቆንጆ ነው የሆነልኝ እናንተም እንደዚህ አድርጋችሁ ሰርታችሁ ብሉላለው እስካሁን ስለተከታተላችሁኝ ጊዜያችሁን ሰጣችሁ በጣም ነው ማመሰግነው እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ በሚቀጥለው ደግሞ ቪዲዮ እስከምንገናኝ ድረስ ደግሞ ሰላም ሁኑልኝ ይላልው አመሰግናለሁ